ትምህርት አልገባ ብሎት በቤተሰቦቹና በአስተማሪው ዘንድ ተስፋ ቢስ ተብሎ የተፈረደበት አንድ ወጣት አስቡ። ከ6 ዓመታት አድካሚ ጥረት በኋላም ምንም ትምህርት መቀበል አቅቶት በፍርሃትና በጭንቀት ተወጥሮ ከአክሱም ከተማ ኮብልሎ በምድረ በዳ ብቻውን ሲንከራተት ከድካሙ የተነሳ ከአንድ ዛፍ ስር ተጠለለ። ያኔ ነው እንግዲህ የዚህ ወጣት ብቻ ሳይሆን የጠቅላላው ኢትዮጵያ መንፈሳዊ ታሪክ ለዘላለም የቀየረው የአስገራሚ ክስተት የተፈጠረው። በዛፉ ግንድ ላይ ወደ ላይ ለመውጣት የምትታገል አንዲት ትንሽ ትል ተመለከተ። ትሏ ወደ ላይ ለመውጣት ስትሞክር ትወድቃለች፣ ተመልሳ ትወጣለች፣ ደግማ ትወድቃለች። በትዕግስትና ባለመታከት 6 ጊዜ ወድቃ በሰባተኛው ግንዱ ላይ ወጥታ ፍሬዋን ስትበላ አያት። ይህ በስንክሳር የተመዘገበ ድንቅ ታሪክ የቅዱስ ያሬድ የለውጥ መነሻ ነበር። ያቺ ተስፋ ያልቆረጠች ትል በኢትዮጵያ ሰማይ ስር ሊሰማ ከሚችለው በላይ እጅግ ረቂቅና መለኮታዊ የሆነውን ዜማ ለዓለም የገለጠውን ታላቁን ሊቅ የወለደች መነሻ ነበረች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዜማ አባት፣ የሊቃውንት ሊቅ፣ የምስጋና ማዕበል ቅዱስ ያሬድ ስሙ ሲጠራ በአእምሯችን የሚመጣው ድንቅ መለኮታዊ ዜማ፣ የከበሮና የጽናጽል ድምፅ፣ ሰማያዊ ምስጋና ነው። ነገር ግን ይህ ታላቅ ቅዱስ ወደዚህ ክብር ከመድረሱ በፊት ያለፈበት የሰውኛ ማንነት ፈተና፣ የዓይን እንባና የልብ ስብራት ስንቶቻችን እናውቃለን? ቅዱስ ያሬድ በኢትዮጵያ ታሪክ ውስጥ እንዲህ በረከት የፈሰለት ሰው ብቻ አይደለም። እርሱ በትዕግስት በጸሎትና በፍጹም ተጋድሎ ሰማያዊ ምስጋናን ወደ ምድር ያወረደ የቤተ ክርስቲያናችን ምሰሶና መመኪያ ነው። ዛሬ በስንክሳር ውስጥ የተመዘገበውን እውነተኛ ታሪኩን ያለምንም ውጫዊ ተረትና የፈጠራ ወሬ በንጹሕ መንፈሳዊ ይዘት በጥልቀት እንመረምራለን። ታሪኩ የሚጀምረው በ6ኛው ክፍለ ዘመን በአክሱም ስልጣኔ ማግስት ነው። ያሬድ የተወለደው አክሱም ከተማ ውስጥ ሲሆን ወላጆቹ እግዚአብሔርን የሚፈሩ ደጋጎች ነበሩ። አባቱ ይስሐቅ፣ እናቱ ክርስቲና ይባላሉ። ያሬድ ገና በሕፃንነቱ የአባቱን እቅፍ አጣ። አባቱ ይስሐቅ በመሞቱ ምክንያት እናቱ ክርስቲና ያሬድን ብቻዋን ለማሳደግ ከባድ ኃላፊነት ወደቀባት። ያሬድ የአባቱ ፍቅር ርቆት በድቁናና በቤተ ክርስቲያን አካባቢ ማደግ ጀመረ። እናቱ ልጇ የእግዚአብሔር ሰው እንዲሆንላትና የቤተ ክርስቲያን ትምህርት እንዲማር ከፍተኛ ፍላጎት ነበራት። በመሆኑም በወቅቱ የአክሱም ጽዮን ታላቅ መምህርና የያሬድ አጎት ወደ ሆነው ወደ መምህር ጌዲዮን ወሰደችው። እነሆ የያሬድ የፈተና ዘመን ተጀመረ። መምህር ጌዲዮን ሥርዓተ ቤተ ክርስቲያንና የዳዊት መዝሙር የሚያስተምሩ ጥብቅና ታላቅ ሊቅ ነበሩ። ነገር ግን ሕፃኑ ያሬድ ትምህርት ጨርሶ ሊገባው አልቻለም። መምህሩ ፊደል ሲያስቆጥሩት አይዝም። ይህ ሁኔታ ለአንድ ቀን ወይም ለአንድ ሳምንት ሳይሆን ለሙሉ 6 ዓመታት ቀጠለ። እስኪ ያስቡት፣ ሙሉ 6 ዓመት ሙሉ ቀን ከሌት እየደከሙ አንድም የዳዊት መዝሙር በቃል መያዝ አለመቻል። አብረውት የሚማሩት ልጆች ተምረው ሲጨርሱ፣ ያሬድ ግን ሁልጊዜ ከመጨረሻው ተርታ ይቀመጥ ነበር። በዚህ ምክንያት ከመምህሩ ዘንድ ተደጋጋሚ ተግሳጽና ቅጣት ይደርሰው ነበር። በስንክሳር ላይ የተጠቀሰው ያሬድ በትምህርት ባለመግፋቱና ባለመቀበሉ ምክንያት ከፍተኛ ኀፍረት ይሰማው ነበር። የክፍል ጓደኞቹም ሲሳለቁበት፣ እርሱ ግን በትክክለኛ የሰው ስሜት ውስጥ ሆኖ ያለቅሳል። በጥልቅ ሐዘንም ይዋጥ ነበር። እኔ ለምን ይህ መማር አቃተኝ? ለምን አእምሮ የተዘጋ እያለ ራሱን ይጠይቃል። የብቸኝነትና የተስፋ መቁረጥ ማዕበል በወጣቱ ያሬድ ልብ ውስጥ ይመላለስ ነበር። አንድ ቀን ግን ያሬድ ፈተናው ከአቅሙ በላይ ሆነበት። ከመምህሩ የደረሰበት ቅጣትና ከጓደኞቹ ያገኘው መገለል ልቡን ክፉኛ ሰበረው። ከእንግዲህ በአክሱም ከተማ በሊቃውንቱና በጓደኞቹ ፊት ቀና ብሎ ለመሄድ የሚያስችል ሞራል አጣ። በቃኝ አለ። ትምህርቱን እርግፍ አድርጎ ለመተው ወሰነ። ከመምህሩ ቤት አምልጦ ከአክሱም ከተማ ወጥቶ መድረሻ ወደሌለው በረሃ መጓዝ ጀመረ። በጉዞም ላይ እያለ ከባድ ዝናብ ማዕበል መጣ። ያሬድ በሰውነቱ ላይ የሚወርደውን የዝናብ ጠብታ ብቻ ሳይሆን በውስጥ የሚፈሰውን የእንባ ጎርፍ እየጠረገ ከአንድ ታላቅ ዛፍ ስር ተጠለለ። እዚህ ዛፍ ስር ተቀምጦ ሳለ ነው እንግዲህ ሕይወቱን ሙሉ በሙሉ የቀየረውን ያንን መለኮታዊ ትምህርት የተማረው። ዓይኖቹ በዛፉ ግንድ ላይ አረፉ። አንዲት ትንሽ ትል ከዛፉ ፍሬ ለመብላት ወደ ላይ ትወጣለች። ግንዱ እጅግ የሚያንሸራትት በመሆኑ ትወድቃለች። ትሏ ተስፋ አልቆረጠችም። ደግማ ወጣች፣ ደግማ ወደቀች። ያሬድ በትኩረት ይከታተላት ጀመር። አንደኛ ጊዜ፣ ሁለተኛ ጊዜ፣ ሶስተኛ ጊዜ፣ 6 ጊዜ ሙሉ ወደቀች። ነገር ግን በሰባተኛው ሙከራዋ ያንን ከባድ ግንድ አሸንፋ ወደ ላይ ወጥታ የዛፉን ፍሬ በላች። ያሬድ ከዚህ ትንሽ ፍጡር ታላቅ ምስጢር ተገለጠለት። በልቡም እንዲህ አለ፣ ይህች አእምሮ የሌላት ትንሽ ትል ይህን ያህል ጊዜ ወድቃ ተስፋ ካልቆረጠች፣ እኔ የእግዚአብሔር አምሳል የሆንኩኝ ሰውነቴና አእምሮዬ ሙሉ የሆነ ፍጡር
እንዴት በአንድ ጊዜ ተስፋ ቆርጣለሁ? እንዴትስ ከትምህርት እሸሻለሁ? እያለ ራሱን ወቀሰ። ያሬድ ወዲያውኑ ወደ መምህሩ ቤት ለመመለስ ወሰነ። ፍርሃቱና ኀፍረቱን አሸንፎ ወደ መምህር ጌዴዎን እግር ስር ወደቀ። መምህሩም ጠፍቶ የነበረው ልጃቸው ተመልሶ ሲመጣ በደስታ ተቀበሉት። ያሬድ በቀጥታ ወደ ቤተ ክርስቲያን ገብቶ በቅድስት ጽዮን ፊት ተንበረከከ። ልቡን ሰብሮ እንባውን እያፈሰሰ ወደ እግዚአብሔር መጸለይ ጀመረ። አምላኬ ሆይ የአእምሮዬን ዓይን ክፈትልኝ፣ ቃልህንና ምስጢርህን። እግዚአብሔር የያሬድን ትሕትና እንባ ጸሎት ሰማ። በዚህ ቅጽበት ልክ እንደ ሐዋርያት የብርሃን መጋረጃ ተገለጠለት። የያሬድ አእምሮ እንደ ንጋት ፀሐይ በራ። ቀደም ሲል 6 ዓመታት ሙሉ ሊገባው ያልቻለው የዳዊት መዝሙር በአንድ ቀን በአንድ ሌሊት ውስጥ ሙሉ በሙሉ በቃሉ አጠና። ብሉይና ሐዋርያት የቤተ ክርስቲያን ምስጢር ሁሉ የመገንዘብና የመተርጎም ልዩ መለኮታዊ ጸጋ ተሰጠው። በአክሱም ከተማ ውስጥ ከነበሩ ተማሪዎች ሁሉ በላይ እጅግ አንደበተ ርቱዕና አስተዋይ ሊቅ ሆነ። ይህ የያሬድ የመጀመሪያ ትልቅ ድል ነበር። ነገር ግን እግዚአብሔር ለያሬድ ያዘጋጀለት ክብር በዚህ ብቻ የሚያበቃ አልነበረም። ከዚህም የሰውኛ ትግል በኋላ ፍጹም ሰማያዊና መለኮታዊ የሆነውን የታሪክ ሁለተኛ ምዕራፍ ሊጀምር ግድ ሆነ። አእምሮ ከበራለትና የብሉይና የሐዲስ ኪዳን ምስጢር ጠንቅቆ ካወቀ በኋላ ያሬድ በአክሱም ጽዮን በታላቅ ተጋድሎ መኖር ጀመረ። ነገር ግን እስከዚህ ዘመን ድረስ በኢትዮጵያ ቤተ ክርስቲያን ውስጥ በዜማ ማመስገን አልተጀመረም ነበር። ጸሎትና ምስጋና ሁሉ በዝቅተኛ ድምፅ ወይም በንባብ ብቻ ይፈጸም ነበር። ነገር ግን እግዚአብሔር ለኢትዮጵያ ያዘጋጀው መለኮታዊ ስጦታ የሚገለጥበት ጊዜ ደረሰ። በስንክሳሩ ላይ በግልጽ እንደተጻፈው ጥንት ጠላታችን ዲያብሎስ ሰውን ሁሉ በጣዖት አምልኮና በክፉ ሥራ አጥምዶ በነበረበት በዚያን ዘመን እግዚአብሔር ሰማያዊ ምስጋና ለዓለም ይገለጥ ዘንድ ወሰነ። አንድ ቀን ያሬድ በትሕትና በጸሎት ሳለ ከኤዶም ገነት የተላኩ 3 አዕዋፋት ወደ እርሱ መጡ። እነዚህ አዕዋፋት ተራ ፍጥረታት አልነበሩም፣ የሰማይ ምስጢር መልእክተኞች እንጂ። ወፎቹ በሰው ልሳን ያናግሩት ጀመር። ያሬድም ወደ ሰማያዊ እውቀት ይሳብ ዘንድ ልቡ ተነካ። ድንገትም ካለበት ምድራዊ ስፍራ ተነጥቆ ወደ ሰማይቷ ኢየሩሳሌም ወደ መላእክት ማኅደር ተወሰደ። እዚያም በ24ቱ ካህናተ ሰማይ ፊት ቆመ። መላእክቱ በቅድስት ሥላሴ ፊት የሚዘምሩትን ቅዱስ 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 እያሉ የሚያቀርቡትን በምድር ላይ ተሰምቶ የማይታወቀውን እጅግ ረቂቁንና የሚመስጠውን ሰማያዊ ዜማ አደመጠ። ያሬድ በሰማዩ የሰማውን ያንን መለኮታዊ ዜማና የምስጋና ስልት በአእምሮ ላይ ቀረጸው። ከዚህ ሰማያዊ ጉብኝት በኋላ ያሬድ ወደ ምድር ተመለሰ። በስንክሳሩ ምስክርነት መሠረት ያሬድ ወደ አክሱም ጽዮን ቤተ ክርስቲያን በ3 ሰዓት ገባ። በዚያም በታላቅ ግርማ ድምፁን ከፍ አድርጎ መዘመር ጀመረ። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ፣ ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግም አርአዮ ለሙሴ። ይህ ዜማ ሲሰማ በአክሱም ከተማ ታላቅ መደነቅ ሆነ። ንጉሥ አፄ ገብረ መስቀል፣ ንግሥቲቱ፣ ካህናቱና የከተማው ሕዝብ ሁሉ ይህን ሰምቶ የማያውቀውን ጣፋጭ ድምፅ ሲሰማ እየሮጠ ወደ ቤተ ክርስቲያን መጡ። ሕዝቡም ሁሉ ከዜማው ጣፋጭነት የተነሳ ደንግጠውና ተደንቀው ቆሙ። የሰው ድምፅ ሳይሆን የመላእክት ድምፅ ይመስል ነበር። ይህም ለቅድስት ሥላሴ ምስጋና ይሆን ዘንድ በሰማይ የተማረው ምስጢር ነበር። ስንክሳሩ ሌላ አንድ እጅግ አስገራሚ ልብ የሚነካ ታሪክ ይነግረናል። የኢትዮጵያ ንጉሥ አፄ ገብረ መስቀልና ቅዱስ ያሬድ እጅግ የሚቀራረቡ መንፈሳዊ ወዳጆች ነበሩ። ንጉሡ የያሬድን ዜማ መስማት ከመውደዳቸው የተነሳ ያሬድ በቆመበት ቦታ ሁሉ አብረውት ይቆሙ ነበር። አንድ ቀን ቅዱስ ያሬድ በአክሱም ጽዮን ማኅሌት ቆሞ ልቡ ሙሉ በሙሉ በሰማይ ምስጢር ተመስጦ ዓይኖቹ ወደ ሰማይ አቅንተው በከፍተኛ መንፈሳዊ መመሰጥ ይዘምር ነበር። ንጉሥ አፄ ገብረ መስቀልም ከዜማው ጣፋጭነት የተነሳ መንፈሳቸው ተመስጦ በያሬድ ፊት ቆመው በብረት የተሳለውን ጦራቸውን ይዘው ያደምጡት ነበር። ንጉሡ የያሬድን ዜማ በራሳቸው እየመቱ ሳለ በእጃቸው የነበረውን የተሳለ ጦር ወደ ታች ሰኩት። ጦሩ ግን የወረደው መሬት ላይ አልነበረም፣ ቀጥታ የቅዱስ ያሬድ እግር ላይ ነበር። ደሙም እንደ ውሃ ይፈስ ጀመር። ነገር ግን አስገራሚው ነገር ቅዱስ ያሬድ በተመስጦ ስለነበረ ነፍሱ በሰማይ ምስጋና ስለተዋጠች ጦሩ እግሩን ወግቶት ደሙ እየፈሰ ምንም አልተሰማው ነበር። መዘመሩና ማመስገኑ አላቋረጠም ነበር። ማኅሌቱ ተፈጽሞ ያሬድ ወደ ምድር ሲመለስ ንጉሥ አፄ ገብረ መስቀል የፈሰሰውን ደም አይተው ክፉኛ ደነገጡ፣ አለቀሱ፣ አዘኑ። ንጉሡም ወደ ያሬድ ጠጋ ብለው ወዳጄ ያሬድ ሆይ እባክህ ይቅር በለኝ፣ በመመሰጥ ውስጥ ሆኜ ያደረግኩብን ይህን ከባድ ጉዳት አላየሁም ነበር። አሁን ግን የፈለግከውን ለምነኝ፣
የሀገሬን እኩሌታም ቢሆን እንኳን እሰጥሃለሁ አሉት። ያሬድ ግን ምድራዊ ክብርና ወርቅና ብር ወይም ስልጣን አልፈለገም። የንጉሱን የጸጸት ልብ አይቶ እንዲህ አላቸው፣ ንጉሥ ሆይ አንድ ነገር ብቻ እንድትፈቅድልኝ እለምንሃለሁ። እሱም ከአክሱም ከተማ ወጥቼ በብቸኝነትና በጸሎት እግዚአብሔርን እያገለገልኩ እንድኖር ፍቀድልኝ። ንጉሱም በዚህ ልመና ክፉኛ ቢያዝኑም የቅዱስ ያሬድ ፈቃድ ሊመልሱ ስላልቻሉ በከፍተኛ ሐዘን ፈቀዱለት። ቅዱስ ያሬድ ከአክሱም ወጥቶ ወደ ሰሜን ተራሮች ወደ ጸለምትና ሰሜን አምባ ተጓዘ። እዚያም በተባህቶ በጾም በጸሎት ተወስኖ ኖረ። በመጨረሻም በግንቦት 11 ቀን በዚያ በሰሜን ተራሮች ውስጥ ተሰወረ። አካሉ በምድር ላይ አልተገኘም። እግዚአብሔር ወደ ሰማይ ማኅደር ወሰደው። ዛሬ የምንገኝ ወጣቶች ይህን ታሪክ ስንሰማ ምን እንማራለን? ብዙዎቻችን በትምህርታችን፣ በሕይወታችን፣ በስራችን ወይም በመንፈሳዊ ጉዟችን ላይ አንድ ወይም ሁለት ጊዜ ስንወድቅ ተስፋ እንቆርጣለን። እኔ አይሳካልኝም፣ እኔ ደካማ ነኝ እያልን ራሳችን እንወቅሳለን። ነገር ግን የቅዱስ ያሬድ ሕይወት ተመልከቱ። 6 ዓመት ሙሉ የወደቀ ተስፋ የቆረጠ በሰው ፊት ያፈረ ሰው ነበር። ነገር ግን በትዕግስት ባለመታከት ወደ እግዚአብሔር በመጮህ የኢትዮጵያ ታላቅ ሊቅ ለመሆን በቃ። ያሬድ የሚያስተምረን ትልቁ ቁም ነገር ውድቀት የሕይወት ማብቂያ ሳይሆን የመለኮታዊ ለውጥ መጀመሪያ መሆኑን ነው። የቅዱስ ያሬድ ረቂቅ ዜማ ዛሬም በአድባራቱና በየገዳማቱ ይሰማል። ይህ ዜማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕያው ማንነት ነው። ያቺ በዛፍ ግንድ ላይ የወደቀች ደግማም የተነሳች ትል ቅዱስ ያሬድ እንደቀየረችው ዛሬም ይህ የቅዱስ ያሬድ ታሪክ የእኛን ሕይወት የሚቀይር እንዲሆን እግዚአብሔር ይርዳን። ይህን መንፈሳዊ ታሪክ ተመልክታችሁ ስትጨርሱ ቪዲዮን ላይክ እና ሼር በማድረግ እንዲሁም ሰብስክራይብ በማድረግ ቤተሰቦቻችሁን እንድትሆኑ በእግዚአብሔር ስም እንጠይቃለን። የቅዱስ ያሬድ ረድኤት በረከት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።